خير. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وأصحابه إن شاء الله. زاري دمو الدرس الثالث كقاعدة مهرتاችን የምንመለከት ይሆናል። ከዚህ ቀደም الدرس الأول አይተናል። الدرس الثاني ተመልክተናል። ምናልባት የዛሬውን ደርስ የከፈታችሁ ተማሪዎች ካላችሁ ከዚህ ቀደም የለቀቅነውን ቪዲዮ መለስ ብላችሁ ካላያችሁ ይሄኛው ምናልባት ግራ ሊያጋባችሁ ስለሚችል የመጀመሪያውን ደርስ አደርሱ ለወልን ከዛ አደርሱ ታኒን ቅደም ተከተሉን ጠብቃችሁ አይታችሁ ከዛ ወደዚህኛው ደርስ ብትመጡ ሞር አሪፍ ይሆናል፣ የተሻለ ይሆናል እንዲገባችሁ ዘንድ ማለት ነው። መልካም። ከዚህ ቀደም አደርሱል አወል ላይ ሼኹ ምን አስቀምጦልን ነበር? ከፊደላቶች ጋር አስተዋውቀውን ነበር። ከአረብኛ ፊደላቶች ከ28ቱ ጋር አስተዋውቀውናል። እያንዳንዳቸው የአረብኛ ፊደላት ከሀምዛ ጀምሮ እስከ ያ እስከ መጨረሻው ድረስ ነጠላ ነጠላ ሆኖ ለብቻ ብቻ ተቀምጠው ሲመጡ ምን አይነት ቅርጽ አላቸው፣ እንዴት ሲነበባሉ የሚለውን እዛ ቦታ ላይ በሰፊው ተመልክተናል። ከዛ ቀጠሉና ደግሞ አደርሱ ወሳኒ ላይ ሁለተኛው ደርስ ላይ ደግሞ ምን አሳይተውናል? እነዚሁ የአረብኛ ፊደላቶች 28ቶቹ ራሳቸው ለብቻ ብቻ ሳይሆን ሙራከብ ሆኖ ጥንድ ጥንድ ሆኖ ተያይዘው ሁለት ሶስት ሆኖ ተቀጣጥለው እንዴት እንደሚነበቡ በዛን ጊዜ ያንን ተመልክተናል። አሁን አደርሱ ወሳሊት ላይ ደግሞ ቀጣዩን የምንመለከት ይሆናል። በደርስ ደርስ መከፋፈሉ በክፍል ክፍል መከፋፈሉ ምንድነው ጥቅሙ? የመጀመሪያው ደርስ ከዛ ቀጣዩ ደርስ በዚህ መልኩ እኛም እንድንረዳውና ከቀላል ወደ ከባድ እንድንመጣ ስለሚያግዘንም ማለት ነው። አደርስ ወሳሊት ሶስተኛው ትምህርት ማለት ነው። ደርስ ማለት እንግዲህ ትምህርት ማለት ነው። ሳሊት ማለት ደግሞ ሶስተኛው ማለት ነው። ስለዚህ አንደኛውና ሁለተኛውን ትምህርት አሳልፈናል። ዛሬ ደግሞ የምንማረው ከቃዒዳ ትምህርት ሶስተኛውን ክፍል ሶስተኛውን ደርስ ነው ይሉናል። መልካም። ሶስተኛው ታዲያ የቃዒዳ ትምህርት ስለምንድነው ከተባለ አልሑሩፉል ሙቀጠዓ። ሁሩፍ ማለት ፊደላት ማለት ነው። ሐርፍ ከተባለ አንድ ፊደል ነው። ሁሩፍ ስንል ግን ብዙ ፊደሎች ስለሆኑ ነው። እዚህ ቦታ ላይ የሚታዩቸው ብዙ ፊደሎች ስለሆኑ ነው ሁሩፍ ያሏቸው። ስለዚህ ሁሩፍ ስለ ፊደላት ነው ዛሬ የምናየው። እነዚህ ፊደላቶች ደግሞ ምን አይነት ባህሪ ያላቸው ካልን ሙቀጠዓ ናቸው። ቁርጥ ያሉ ናቸው። የተቆራረጡ ናቸው። ያ ማለት ምንድነው? አሁን እዚህ ዘንድ መጥተን ይህንን አላም ብለን አናነብም። ይህንንም ደግሞ አላም አያይዘን አናነብም ማለት ነው። ለብቻ ብቻ ነው የምናነባቸው። አያይዘን ስለማናነብ ቆራርጠን ቁርጥ እያደረግን ስለምናነባቸው ነው ሙቀጠዓ የተባሉት። ሙቀጠዓ ብሎ ማለት ምህጻረ ቃል እንደማለት ነው። ለምሳሌ በአማርኛም የኢትዮጵያ እስልምና ጉዳዮች ለማለት ኢ ይባልና ከዛ ዝባር ከዛ እንደዚህ እያደረጉ ይጽፋሉ። ለምን? ቃላቶችን ለማሳጠር መተንተን ይቻላል። ግን ቃላቶችን በሰፊው ቦታ እንዳይዙ በትንሹ በምህጻረ ቃል በሚተነተን ነገር ግን በአንድ ፊደል መገለጥ በሚችል ፊደል ያን ነገር ይገልጹታል። ስለዚህ ይሄም እንደዚህ ሆኖ ማዕናውን አላህ ብቻ ነው የሚያውቀው። እነዚህን ሁሩፉል ሙቀጠዓ የሚባሉት እና ግን እኛ ስናነባቸው ቁርጥ እያደረግን ነው የምናነባቸው። አንድ ላይ እያይዘን አናነባቸውም። ላምን ለብቻ ነው የምናነበው። ሚምን ለብቻ ነው የምናነበው። አያችሁ፣ እዚህ ቦታ ላይ ደግሞ ላምን ለብቻ ነው፣ አሊፍንም ለብቻ ነው የምናነበው፣ ሷድንም ለብቻ ነው የምናነበው። ሐምዛን ማለት ያዕፎን እዚህ ቦታ ላይ ያለው ሐምዛንም ለብቻው ነው የምናነበው። አፍወን ሐምዛንም ለብቻው ነው የምናነባው። ላምንም ለብቻው፣ ሚምንም ለብቻው እንዲህ እየቆራረጥን ስለምናነባቸው ሙቀጠዓ ቁርጥ ያሉ ፊደላት ማለት ነው። እያቆራረጥን ስለምናነባቸው አንድ ላይ ስለማናያይዛቸው ማለት ነው። ስለዚህ ዛሬ ስለዛ ነው የምንማረው። አሁን ወደ ንባቡ ደግሞ እንግባ ማለት ነው። መርሐባ። ቢስሚላሂ ራህማኒ ራሂም። አሊፍ ላም ሚም። አሊፍ ላም ሚም ሶድ። አሊፍ ላም ራ። አይታችሁ ከሆነ የምቆየው ቀይ መዳ ያለበት ነው። ከላይ
ይሄ መድ ይባላል። የቀይ ምልክት ያለበት ላይ ነው። አሁን ላም ብዬ ላም ላይ ቆየሁና ሯ ላይ ስደርስ ግን ሯ ትንሽ ነው ሯ ብዬ የለቀኳትኝ። ለምን ከተባለ አይቆይባትም። የሚቆየው ከላዩ ይሄ ቀይ ምልክት ባለበት ላይ ነው የሚቆየው ተስቦ ማለት ነው። ሌሎቹ ላይ አይቆይም። አሊፍም ላይ አሁን አሊፍ ብዬ ነው ቶሎ ማልፈው። አሊፍ ላም ሚም ሮ በዚህ መልኩ እናነበዋለን ማለት ነው። እዚህ ቦታ ላይ ቀደም ሀምዛ ያልኳችሁ ለምንድነው ስናነበው አሊፍ ብለን ነው የምናነበው። ነገር ግን አሊፍ ምንጊዜም ለመሳቢያነት ብቻ ስለምትመጣ መሃል ላይ ስለምትመጣ ነው ሀምዛ ነው ያልኳችሁ። ግን ስንቀራው አሊፍ ብለን እንቀራዋለን ማለት ነው። እዚህ ቦታ ላይ ጠይብ ካፍ ያ ዐይን ሶድ ጦሃ ያችሁ ጦሃ ጦሃ አይባልም። ጦሃ ቶሎ አይባልም። ትንሽ ጦሃ ትንሽ ሳብ ብቻ በትንሹ ብዙም ጦ ብለንም አንቆይም። ጦሃ ከዚህ የዘለለ አንቆይበትም። ለምንድነው እንደዚህ የሚሆነው ከተባለ ምክንያት አላቸው። እነዚህ ላይ ለምን ተቆየ? እዚህ ላይ ለምን አይቆይም? ይሄ ለምን አሊፍ ብቻ ተባለ? ሁሉም ይሄ የተጅዊድ ትምህርትን ይመለከታል። ሰነቁሱ ለኩም የሚባሉ እነዚህ አንድ ላይ ተሰብስበው ስለ መድ ተጅዊድ ላይ ከደረሳችሁ ያኔ ነው በደንብ የሚነገራችሁ። ያኔ ነው እያንዳንዱ ነገር በጥር ተደርጎ የሚነገረውና ያኔ ነው የምትማሩት። አሁን ግን እንዴት እንደሚነበብ ብቻ በዚህ መልኩ ያዙት እንጂ እያንዳንዱ ነገር ለምን እንደዚህ እንደሚነበብ ዒላው ምክንያቶቹ እዛ ቦታ ላይ ተጅዊድ ትምህርት ላይ ሙዱዶች ላይ የሚናገር ይሆናል ማለት ነው። ጠይብ አሁን ግን ቦታው ስላልሆነ ነው የማልናገረው። ኸይር ጦሲም ሚም ጦሲን ያሲን ሶድ ሓሚም ሓሚም ዐይን ሲን ቆፍ ቆፍ ኑን ምን ያህል ነው የሚቆይበት ታስቦ ለምንድነው የሚሳበው? ይህን ሁሉ ተጅዊድ ትምህርት ላይ ኢንሻአላህ ወደፊት ስትደርሱ የምናየው ይሆናል። አሁን ግን እዚህ ቦታ ላይ እነዚህ በዚህ መልኩ ነው የሚነበቡት የሚለውን ያዙና በዚህ መልኩ አንብቡት። እዚህ ከታች ያለው እስካሁን ድረስ እስከ ሶስተኛው ደርስ የመጣ ተማሪ በአጭሩ ፊደላቶችን በደንብ መለየት እያንዳንዱ ፊደላቶችን ሙቀጣ የሚባሉትን እና ሌሎችን ፊደላቶችን መለየት ብቃቱ ሊኖረው ይገባል። እስከዚህ የመጣ ተማሪ ለምሳሌ አማ የተሳአሉን የሚለውን በዚህ መልኩ እንዲህ ቢጻፍለት በቀጥታ ምንም ሳይቸገር ማንበብ አለበት የሚልን ሀሳብ ነው ያዘለው እዚህ ቦታ ላይ ያለው ትንሹ ጽሁፍ በትንሽ የተጻፈው ጽሁፍ። ስለዚህ ይሄንን ማድረግ አለባችሁ ማለት ነው። እስካሁን የተመጣበትን በደንብ ጠንቅቃችሁ ማወቅ አለባችሁ። ምን ለማድረግ አደርሶት አራቢያ ወደ አራተኛው ደርስ ከመግባታችሁ በፊት እያንዳንዱ ፊደል እዚህ ቦታ ላይ በደንብ ማወቅና መለየት የአረብኛ ፊደላቶችን አንድ መለየት ይጠበቅባችኋል። ሁለተኛ ሁሩፉን ሙቀጣዎችን በዚህ መልኩ እንደሚነበቡ መለየት ይጠበቅባችኋል። ይሄንን ይዛችሁ ወደ አራተኛው ደርስ ስትሄዱ ሞር ጎበዝ ትሆናላችሁ፣ ጥሩ ትሆናላችሁ። ይሄን ትታችሁ ይሄን ዘላችሁ ወደ አራተኛው ደርስ ብትሄዱ ግን ብዙ ጥቅም ያመልጣችኋል ወይ ደግሞ ያኛው እንዲከብድባችሁ ይሆናል ማለት ነው። ኢንሻአላህ ቲክቶክ አካውንታችንን ፎሎ በማድረግ ሼር በማድረግ እንዲሁም ደግሞ ዩቲዩባችን ላይ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። ትምህርቶች ይደርሳችኋል ኢንሻአላህ። ቴሌግራም ላይ ደግሞ በጽሁፍ የተለያዩ የተጅዊድ ትምህርቶች ይጻፋሉ። አልሚስክ ኦንላይን መድረሳ ብላችሁ ቴሌግራም ላይ ታገኙናላችሁ። የተለያዩ ጽሁፎችን ተጅዊድ ነክ ነገራቶች ይጻፋሉ። እነዛን እያነበባችሁ መጠቀም ትችላላችሁ። እዚህ ደግሞ ቲክቶክ አካውንታችንም ላይ የተለያዩ ቪዲዮዎች አሉ ከዚህ ቀደም የተሰሩ በአማርኛ የተዘጋጁ በመድረሳው እነዛንም መከታተል ትችላላችሁ ፎሎ በማድረግ ለሌሎችም እንዲዳረስ ግን ሼር ማድረጋችሁ መልካም ይሆናል ማለት ነው። ዩቲዩባችንም ላይ ደግሞ እንገኛለን። ሰብስክራይብ በማድረግ ተቀላቀሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።